ሰላም አቪዳን እባላለሁ። በቅርቡ ብቻዬን ወደ ቶሮንቶ ሙቭ አድርጌ አዲስ ኢንቫይሮንመንት ለመልመድ እየሞከርኩ እገኛለሁ። በዚህ ቪዲዮ ደግሞ እሱን ነው የምናየው። ሰላም ጋይስ፣ በሌላ ቭሎግ ተመልሰናል። በዛሬው ቪዲዮአችን እንግዲህ ሳምንቴ ምን እንደሚመስል ቀንጨብ አድርጌ ማሳያችሁ ይሆናል። አሁን ክላስ እየገባው ነው። ፊልም ፕሮዲውስ እያደረኩ ነው። ነግራችሁ ከሆነ አላውቅም። 2 ሾርት ፊልሞች ፕሮዲውስ እያደረኩ ነው፣ የ10 ደቂቃ ፊልሞች። እሱ ፕሪ ፕሮዳክሽን ላይ ነን አሁን። ኢትስ አ ቢዚ ዊክ በትንሹም ቢሆን ማለት ነው። ለቢዝነስ አድራን ከማድረግ አንስቶ እስከ ፊልሚንግ ስኬጁል ድረስ ስቱዲዮ ቀረጻ ምን እንደሚመስል ሙሉ በሙሉ ኢንክሉድ ማድረግላችሁ ይሆናል። as much as possible ሪያሊስቲክ ለማድረግ ሞክራለሁ። ያልሆነ ኢሜጅ ጭንቅላታችሁ ክሬት ላለማድረግ ማለት ነው። ሁሌ እንደምንለው በዚህ ዓመት መጨረሻ 10,000 ሰብስክራይበር መግባት ስለሆነ ግባችን፣ ሰብስክራይብ ማድረግ እንዳረሱ። ይሄ ቪዲዮ እንደሚመቻችሁ ስለማልጠራጠር ደግሞ አሁኑኑ ላይክ አድርጉት። ለዚህ ቪዲዮ ግዴታ 400 ላይክ ፈልጋለሁ። 400 በጣም ሪዝነብል አማውንት ነው። 400 ላይክ ግዴታ ነው። አሁኑኑ ላይክ ማድረጋችሁ እንዳረሱ። ቀጣይ እንሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮሜንት ሴክሽን ላይ ሬኮሜንዴሽናችሁ ማስቀመጥ እንዳረሱ። ሰኞ ዕለት እንግዲህ ቀረጻ የነበረኝ ስቱዲዮ ነበርኩ። ቤዚክሊ ላይቲንግን ኤክስፕሌን እያደረኩ ነው። ይሄ ኪ ላይቴ ነው፣ ዋና ፊቴ ላይ የሚያበረው ላይት ማለት ነው። ከዛም መቀጠል ባክግራውንድ ላይታችን አለች። ባክግራውንዱ ፐርፕል እንዲሆን የምጠቀማት ፐርፕል ብራንድ ከለሬ ስለሆነ ነው እንጂ ፌቨራይት ከለሬ ሆኖ አይደለም። ከዛም መቀጠል ደግሞ ፊል ላይት አለ። ይሄኛውን ከጎን ዝም ብሎ ቴክስቸር እንዲሰጠኝ ነው ማበረው። ስለዚህ ይህን ይመስላል ላይቲንግ ማለት ነው ባጭሩ። ብዙ ሰው እየጠየቀኝ ስለነበር ቪዲዮን ኤዲት እያረኩት ሽንቴን ያስጨረሰኝ። ለምን እንደዛ ኤክስፕሌን እንዳረኩት እራሱ አላውቅም። ማይክ አድርጌ ነበረ፣ ዝም ብዬ የተናገርኩ ኤክስፕሌን ማድረግ ችል ነበር። ፕሮባብሊ እንግዲህ አሪፉ መንገድ ይሄ ነው ይሆናል። ቀረጻችንን እንግዲህ በ1 ሰዓት ተኩል አካባቢ ጨርሰኗል። በጣም የሚያስጠላኝ ፓርት ኢኩዊፕመንት መሰብሰብ ነው፣ ግን ያው ግዴታ ነው። እንዳገኘሁበት ትቼ መውጣት ስላለብኝ እየሰበሰብን ነው። ጋይ ስቱዲዮ ሴሽናችንን ጨርሰናል። ሁሉንም ያገኘሁበት ለመመለስ ሞክራለሁ። ዩዥዋሊ ፊልሚንግ ከ1 ሰዓት እስከ 2 ሰዓት ቢፈጅብኝ ነው፣ ዲፔንዲንግ ኦን ዩቲዩብ ቪዲዮ እና የቲክቶክ ቪዲዮቹ ርዝማኔ። አንድ ቀን ነው የሳምንቱን በሙሉ ቲክቶክ ቪዲዮ ፊልም ማድረገው፣ ዩቲዩብ ቪዲዮንም በአንድ ቀን ነው ፊልም ማድረገው። ለዛ ሳምንቱን ሙሉ ለፊልሚንግ አሎኬት ማድረገው 2 ሰዓት ብቻ ነው ማለት ነው። ፕላስ ለስክሪፕቲንግ ሜቢ 1 ሰዓት ቢፈጅብኝ ነው ለሁለቱም። ዌል ኤክስፒሪየንስድ እየሆንኩ በሄድኩ ቁጥር እየቀነሰ እየሄደ ነው። ኢንስፓይሬሽን ሊሆናችሁ ይችላል ብዬ ነው። ብዙ ታይም መውሰድ የለበትም ኮንተንት ክሪኤሽን። በሳምንት 3 ሰዓት 4 ሰዓት አሎኬት አድርጌለት ነው ሙሉ ኮንተንትን ክሬት እያረኩ ያሉት። ታይም የሚፈጅ ነገር አይደለም ለማለት ነው። እናንተም ጀምሩ። እዚህ ጋር ያልኩት ነገር ምንም ስለማይሰማ ዝም ብዬ ብሬክ ዳውን ላድርግላችሁ በቮይስ ኦቨር። ምንድን ያልኩት ዛሬ ታስኬ ስክሪፕት መጻፍ ነው። ይሄ ሌላ ቀን ነው። ይሄ ሮብለት ነው። ስክሪፕት መጻፍ ነው ታስኬ። ከዛን የሆነ ፒዛ ቤት ገባሁ። ትንሽ የፒዛ ቤት ዋጋቸው ልነግራቸው አልችልም፣ ግን አካባቢው ላይ ምንም አይነት ሬስቶራንት ስላልነበር በቃ አዘዝኩ። ባንክ አካውንት እያለቀሰ ቢሆን አድርጌ እራቴን በልቼ ወጥቻለሁ። አሁን ማታ 1 ሰዓት ነው፣ 7 አይመስልም ግን እንደዚህ ነው። እዚህ 9 ላይ እስከ ማታ 3 ሰዓት ምናምን አይጨልም። እዛው ቀጣዩ ስራ የሚሆነው ጂም ገባለሁ። ጂም ወርክአውት እናደርጋለን ጠንቀቅ አድርገን። ከዛም መቀጠል የተወሰነ ገንዘብ ስላገኘሁ ደሞዝ እንከፍላለን። ከዛም በኋላ አድራን ማድረግ አለብኝ ለቢዝነሱ ማለት ነው። ሰሞኑን በጣም ተቸግሬያለሁ፣ አልዋሻችሁ። በጣም ክላይንት ጥፍት ነው ያለው። ለዛ ማስታወቂያ ራን እናደርጋለን። ቴስት ለማድረግ $150 ምናምን ነው አሎኬት ያደረኩት።
ለዛ በ$150 ቴስት እናደርገውና አሪፍ ሪዛልት ካመጣ ክላይንቶች በደንብ ካስገባ በጀቱን ጨምረን ደግሞ እንደ አዲስ እናስተዋውቃለን ማለት ነው። ግን የዛሬው ስሬ አሁን ጂም ገባለሁ፣ ከጂም በኋላ ደሞዝ ከፍላለሁ፣ ከደሞዝ በኋላ አድራን አደርጋለሁ። ስሬን ጨርሻለሁ። መሽቶ ነበረ ስጨርስ። ከዛ እቺ መኪና አዩዋትና በቃ ከ5 ዓመት በኋላ ሱፐር ካር ግድ ነው ብዬ ማኒፌስት ማድረግ ጀመርኩ። ኢንጆይ አድርጓት እንግዲህ። የመጀመሪያ ስራ የሚሆነው ዛሬ አድራን ማድረግ ነው ለቢዝነሱ። ትናንትና እንዳልኳችሁ ክላይንት በጣም ተቸግሬያለሁ ክላይንት ለማግኘት። ለዛ ማስታወቂያ ራን እናደርጋለን። ከዛም በኋላ ምልካቸው ፋይሎች አሉ፣ ለቅዱስ ምልካቸው ፋይሎች አሉ። የሆነ እያሰራ ነው ያለነው ፕሮጀክት አለ፣ ለሱ ፋይሎች ልካለው። ሙሉ ሌትስ ጎ ኦቨር ዘ ፕላን ፎር ዘ ሆል ዴይ። ቭሎግ እያረኩ ነው። ከዛ እንግሊሽ አካውንት ላይ እንደ አዲስ መፖስት መጀመር አለብኝ። እሱ ላይ በጣም ፎከስ ማድረግ አለብኝ። ከዛ ለሱ ስክሪፕት ጽፋለሁ። ለክላይንት ፖስት የሚደረጉ ነገሮች አሉ። ከዛም በኋላ አዱን አዘጋጃለሁ። እንትኑን አድ ኮፒውን ጽፌዋለሁ። አድ ኮፒ ማለት ይሄ ቴክስቱ አለ ሄድላይን፣ በቃ ልክ ኢንስታግራም ፖስት ላይ ካፕሽን ባዮ ምናምን እንደሚባለው እሱን አዘጋጅቼዋለሁ ለአዱ። የሚቀረኝ አሁን አድ ክሪኤቲቭዋን ወይም ዲዛይን የምትደረጓን ዲዛይን ማድረግ ነው። ሲቀጥል ደግሞ ምን አለ በቃ ካምፔኑን ሴታፕ አድርጎ ራን እንዲያደርግ ማድረግ ነው። ከዛን ደሞዝ መክፈል አለብኝ፣ ለሁለት ሰው ደሞዝ መክፈል አለብኝ። ስለዚህ ለሱ ደግሞ ባይናንስ ላይ USDT እንገዛለን። ከዛም በኋላ ትራንስፈር እናደርግላቸዋለን። በቃ ቀን ይሄን ይመስላል እንግዲህ። ከዛ ኦኬ ክላስ ገባለሁ። አሁን ክላስ ቁጭ ብዬ ነው እየሰራሁ ያለሁት እስኪጀምር ድረስ። እርሊ ነኝ፣ ወደ 1 ሰዓት ከምናምን እርሊ ነኝ የመጣሁት። ክላስ እስኪጀምር ድረስ ይሄን እየሰራን እንጠብቅና ልክ ክላስ ሲጀምር ደግሞ ምን እንደሚመስል አሳያችኋለሁ። ፕሮዲውሰር ነኝ፣ ፍሌክስ ላድርግባችሁ። ፕሮዲውስ እያደረኩ ነው ፊልም። ፋንሲ ይመስላል ግን ብዙ ከባድ ነገር አለ። ትንሽ በጀት ነው። $77,000 ለእያንዳንዱ ፊልም በጀት ተደረገ። አዘ ፕሮዲውሰር እኔ በጀቲንግ የምሰራው እኔ በጀት አሎኬት ማድረገው። ለዚህ ዲፓርትመንት ይሄን ያክል ገንዘብ ይሰጥ፣ ለዚህ ዲፓርትመንት ይሄን ያክል ገንዘብ ይሰጥ የሚለው ፕላስ ሌላ ምን አለ ስኬጁሊንግ አለ። በዚህ ቀን ፊልሚንግ መሆን አለበት። በቃ አዘ ፕሮዲውሰር ፊልም አሰራር ፕሮሲጀሩ ሲምለስ እንዲሆን ማድረግ ነው የኔ ስራ። በቃ ስሙዝ እንዲሆን ማድረግ ማለት ነው። ዳሴት ብዙ ስራ የለብኝም። ሜንቶርም አለኝ፣ ሶ የምታግዘኝ ሴትዮ አለች። ሴትዮ አይባልም ዌል ሲዝን እንዲሆነች ፕሮዲውሰር፣ ልምድ ያላት ፕሮዲውሰር አለች። ሶ አብዛኛውን ስራዬን እሷ እያቀለለችልኝ ነው። ብዙ እየለፈለፍኩ ነው። ወደ ስራ ይልግባ። መጫቹ እና ቴንኪው ደግሞ አላልኳችሁ ሁላችሁንም። ቴንኪው ፎር 118,000 ፎሎወር። አይታይም፣ ፎከስ 118,000 ፎሎወር ገብተናል። ቴንኪው በጣም ወዳችኋለሁ። እንቀጥላለን፣ አናቆምም። በዚህ ዓመት ደግሞ ለቲክቶክ 300,000 ነው፣ እንደርሳለን 300,000። ለዩቲዩብ ደግሞ 10,000። ደጋግሜ የምነግራችሁ እንዳረሱ ነው። እየረሳችሁ ከሆነ አሁን ሰብስክራይብ አድርጉ። 60% ሰብስክራይብ ሳታደርጉ ነው ቪዲዮን እያያችሁ ያላችሁት። ያሳፍራል። አሁን ክላስ ቁጭ ብያለሁ። ሰው እስኪሰበሰብ እየጠበቅን ነው። ምን እንደሚመስል አሳያችሁ ክላሳችን። The Caribbean place told me they only charge $20 for the delivery. Yeah, and I received a quote from them for $335. I'm still working on that process, by the way. I've been working on it the whole time. So when can you get it done? ካሜራ ውስጥ ገብታ ነበር አስተማሪያችን፣ ግን ማስገባት ምችል ይመስለኛል። እሷ እዚህ ሪሊዝ ፎርም የሚባል ነገር አለ። ሰው ካለ ፍቃዱ መልቀቅ አይቻልም እና እሷ አላስገባትም። ማስገባላችሁ ያስቅ ነበር። ሰላም ጋይስ፣ ዛሬ ደግሞ አርብ ነው። ዛሬ ዋነኛ ፕላኒንግ ባል ገዝቶ
ለሰው ማቀበል ነው። ጓደኛዬ ነው እየገዙ ያሉት ወደ ኢትዮጵያ የሚላኩ እና በጣም ጥድፊያ ላይ ትቀበለኝ ሴትዮዋን ፓይለት ነች መሰለኝ ትመለሳለች ወደ ኢትዮጵያ ማታ ላይ እዛው ጠዋት ከኔ 1 ሰዓት ከምናምን መንገድ ነው እሱ እንቀበላለን ኤርፖርት እናደርሳለን እንግዲህ by the time እሱን ካደረኩ በኋላ ምሳ ሰዓት ምናምን ያልፋል በስርዓት ከዛም በኋላ ኤዲት ማድረግ አሁን መላክ ያለብኝ ኢሜሎች ምናምን አሉ ኢሜሎችን ልካለን ዶክመንት ምናምን ነው መላክ ያለብኝ እነሱን ምልክ ይሆናል እስከዛ ግን ዛሬ ምን ሀፕ እንዳደረገ ልንገራችሁ ጊምባል ለጓደኛዬ ሊገዛ ሄጄ ነበር አላልኳችሁ ከሰው ነበር የገዛ ነው የነበረው it's brand new ግን ሴትዮዋ አልተጠቀመችበትም አማዞን ሪተርን ለማድረግ ጊዜው ያለፈባት ምናምን at a lower price ገዛሁት ከዛ ሴትዮዋን ሳዋራት ምን አይነት ቪዲዮግራፊ ነው ምናምን ይሰሩ አለች ሁሉንም ነገር ሰራለሁ አልኳት ሬስቶራንት ፎቶግራፊ ቪዲዮግራፊ ሰራለሁ ምናምን ነገር አልኳት ኮንፊደንት ሆኜ በራሳችሁ ኮንፊደንት መሆን ምን ያክል ጠቃሚ እንደሆነ ነገራችሁ ኦኬ እኔ ትልቅ እንትን ፋሽን ብራንድ ፎቶግራፊ ኤጀንሲ አለኝ እስኪ ፖርትፎሊዮ ላክልኝ አለች ከዚህ በፊት ሰርተህ የምታውቀው ነገር ላክልኝ አለች በዛች ኢንተራክሽን ብቻና በዛች ሰከንድ ውስጥ የምሰራውን ነገር መናገሬ ባለፈው ኤሊቬተር ፒች ብዬ ተናግሬ ነበር አንድ ሰው ስትተዋወቁ የመጀመሪያው 60 ሰከንድ ላይ የምትነግሩት ነገር ማለት ነው በዛ ኤሊቬተር ፒች ምክንያት በጣም የሆነ አሪፍ የሆነ ኔትወርክ አገኘው ማለት ነው የእሷን ስኪል ማች ማድረግ ባልችልም አትሊስት በነፃ እየሰራው ወይ ሜንቶር ታደርጊኛለሽ ምናምን ብዬ አወራታለሁ ምክንያቱም አንዳንዴ ምን አለ መሰላችሁ ማድረግ ስትፈልጉ ፕራይድ አያስፈልግም አሌክስ ኦርሞዚ ብዙ ጊዜ ተናግሮ ብዙ ጊዜ ሲናገር ሰማዋለሁ አሌክስ ኦርሞዚ እና if you're not successful there's no such thing as pride successful እስካልሆናችሁ ድረስ ፕራይድ የሚባል ነገር የለም በነፃ ስሩ ዋጥ አደረጋችሁት ክብር እና የሚባል ነገር ወፍ ዋጥ አደረጋችሁት በነፃ ስሩ በቃ ራሳችሁን ኤግዞስት ነው ማድረግ ያለባችሁ የሰራችሁ ከዛ ነው ስኪል ዴቨሎፕ የምታደርጉት ከዛ ነው ነገሮችን መቋቋም እየለመዳችሁ የምትመጡትና ሰክሰስፉል መሆን የምትፈልጉ ከሆነ ትንሽ ጊዜ ዘላለማዊ አይደለም ለትንሽ ጊዜ ፕራይዳችሁን ዋጥ ልታደርጉ ይገባል